ሰላም እንዴት ናችሁ? ያው እንዳልኳችሁ ተመልሼ መጥቻለሁኝ። እናቴ በጣም የምትገርም ሰው ነች። እግዚአብሔር ረጅም እድሜና ጤና ይስጣት። ለሁላችሁም እናቶች እግዚአብሔር ረጅም እድሜና ጤና ይስጣችሁ እና ከበፊትም ምን ማለት ፍቅሬ በጣም የተለየ ነው ለእናቴ። አሁን ደግሞ እጅግ በብዙ እጥፍ ዳት ስለሆንኩኝ ማለት ነው። እና አንድ በጣም ከሚገርም ህይወቴን ሙሉ በውስጤ ይዞ ምኖረውና ለልጄ ማድረግ የምፈልገው ነገር እናቴ ላይ ካረገችው ነገር አንደኛው ምንድነው? አንድ ቀን 8ኛ ክፍል እያለሁኝ ከትምህርት ቤት ሁሉ ጊዜ ለምሳ መጣለሁኝ። ከዛ ምሳ በልቼ ነው ወደ ትምህርት ቤት የምሄደው እና ብዙ ጊዜ ምሳ ሰዓት ላይ ቡና አቀራርባ ቡና እያፈላች እና ጎረቤቶቻችንን ጠርታ ቡና ምሳ ምናምን እዛ የምታደርገውና ሰው አንድ ቀን እየመጣሁ እያለ ከትምህርት ቤት ሰው ስለኔ እያወራች ደረስኩኝ። ሰው ስለኔ ማውራት የጀመረችው ቀድማ ነበረ ላይ ሳልደርስ ማለት ነው። እና ልክ ስደርስ እንደዚህ እያለች ነበር የደረስኩት። she was saying የኔ ልጅ በጣም ጎበዝ ነች፣ ታስተውላለች፣ ተማመንባታለሁኝ እውነት ነው ብላችሁ እና ልክ ስደርስ እንደዚህ እያወራች ገባሁኝ እና ሰላም ነሽ እንዴት ነሽ ሰላም መጣሽ ብላ አላቋረጠችም። ቀጠለች ለትንሽ ደቂቃ። ከዛ እነዛም ያሉትም ሰዎች ቤት ውስጥ ያው ይመልሳሉ አይደለ ምናምን እያሉ እንትን ሲሉ እኔ በጣም ነው የምተማመንባት፣ በጣም ጎበዝ ልጅ ነች፣ በጣም አስተዋይ ነች እና ለኔ ላይክ የሰጠኝ ስሜት በጣም የሚገርም ነው። በጣም ደስ አለኝ እና በቃ ደስ ብሎኝ ምሳ በልቼ ምናምን ነው ወደ ትምህርት ቤት ተመልሼ የሄድኩት ከሰዓት ላይ እና ላይክ ሁልጊዜ አስበዋለሁ ልክ ኤቭሪቲንግ ልክ ስደርስ ስለኔ እያወራች ፖዚቲቭ ነገር መቀጠሏ ሁሉ ነገር የሰጠኝ በጣም የሚገርም ነገር አለ። ያየችውን ኳሊቲዎች አይታ ዝም አላለችም። እኔ ያየቻቸውን ኳሊቲዎች ልጄ አላት ብላ ያለችውን ልጄ እንዲህ ነች ብላ ዝም ማለት ትችላለች። ግን ጮክ ብላ በኮንፊደንስ ለሰዎች እኔ ፊት እኔ ሳልደርስ እና በጣም ነው በቃ ያ የሚገርም ደስታና በራስ መተማመን ነው የፈጠረልኝ። እና አይታ ብቻ ዝም አላለችም፣ ሪፍሌክት ነው ያደረገችው እና ምን ያህል ኮንፊደንስ እንዳላት በእኔ እንድ መምጣቴንም አይታ ደግሞ ማይሆን ኢጎ ማይሆን አመለካከት ስለራሷ ይኖራታል ብላ አላቋረጠችም። ያለቻቸው ነገሮች ሪፍሌክት አርጋቸው ነው ብዬ አስባለሁኝ። እኔ ላይ ያየቻቸውን ኳሊቲዎች አይታ ነው ሪፍሌክት ግን ባትለው እኔ መቼም ላውቀው አልችልም ነበረ። ሌላኛው የሚገርመኝ ነገር ያንን በማለቷ እኔ እንኳን ያለቻቸው ኳሊቲዎች በወቅቱ ባይኖረኝ እንኳን የሌሉኝ እንኳን ቢሆን ስለራሴ ያለኝን አመለካከት አስተካከለችልኝ ብዬ ነው ማስበው። ለምሳሌ እንዳለችው ነገሮችን ማመዛዘን፣ አስተዋይ፣ ብልህ ምናምን ያለቻቸው ነገሮች እንኳን ባይኖሩኝ ያንን ካለች በኋላ this is me ብዬ እንዳስብ ነው ያደረገችኝ። እንዲህ ነኝ ማለት ነው፣ እንዲህ ነው ማስበው እያልኩኝ እንትን እንደል ስለራሴ ያለኝን አመለካከት እንዳስተካክልና በዛ መንገድ እንዲሄድ ነው ያደረገችኝ። እና that's amazing በጣም ነው የሚገርመው። አንደኛ ኮንፊደንሴን ነው ቢልድ ያደረገችልኝ። ሁለተኛ ስለራሴ ያለኝን አመለካከት ኮምፕሊትሊ ቀየረችው። ሶስተኛ ምን ያህል እንደምትወደኝና እንደምትተማመንብኝ ነው የገባኝ እና ራሴን እንድወድ ራሴን እንዳከብር ነው ያደረገችኝ ጅስ በዛ ነገር ብቻ። እና በጣም ነው የሚገርመው እኔ እሷ አይታ ሪፍሌክት አድርጋ ለሰዎች ነግራ እነዛም ሰዎች ስለኔ ያላቸው አመለካከት እንደዛ እንዲሆን ነው ተጽዕኖ ያሳደረችው። this is amazing። ስለዚህ አያችሁ የተማርኩት ነገር ልጆቻችንን መጥፎም ይሁን ጥሩም የምንነግራቸው ነገር ኢነር ቮይሳቸው እስከ ህይወታቸው መጨረሻ ድረስ that's going to be their inner voice that's me እያሉ እንደዚህ ነኝ እኔ እያሉ እንዲያስቡና እንዲኖሩት ያንን እንዲከተሉ ነው የሚያደርጋቸው። በጣም ነው የሚገርመው። so this is one of the amazing ነገር እናቴ ያደረገችውና I want to pass to my child. so I think ሁላችሁም እናቶች በጣም ዋይዝ እና የሚገርሙ ናቸው እና እኔም ማወቅ ፈልጋለሁ ስለናንተ እናቶች መማር ፈልጋለሁኝ። ከብዙ ሰው ብዙ ነገር በየቀኑ እንማራለን እና
ሰው ዝም ብዬ ሃፒ ማዘርስ ዴይ ብዬ እናቴን ፎቶ እና ወይም እኔና እናቴ ያሳለፍነውን ዋን ኦፍ ዘ ቢዩቲፉል ሞመንት ፖስት ከማድረግ ሼር ባረጋችሁ የሚገርም ተጽዕኖ ይኖረዋል። ተማሩበት አላችሁ። ከዛ እናንተም ኢንስፓየር ትሆናላችሁ ኔክስት ታይም የእናቶቻችሁን ዊዝደም ለማካፈል እና ከዛኛም ተምረን ደግሞ ለልጆቻችን እና ለራሳችን እናደርገዋለን ብዬ ስላሰብኩኝ ነው ይህንን ቪዲዮ መስራት የፈለግኩት። እናቴ ባለሽበት ረጅም እድሜና ጤና ይስጥሽ። በጣም ነው የምወድሽ ማከብርሽ። ማስተዋልሽን በሚገርም መልኩ ስላስተላለፍሽ እና ውስጣዊ ድምፄ እንዲሆን ስላደረግሽልኝ አመሰግናለሁ ለማለት ነው። እግዚአብሔር እናቶቻችሁን ይጠብቀላችሁ፣ ረጅም እድሜና ጤና ይስጥላችሁ። እናቶቻችሁ በህይወት የሌሉ ደግሞ እግዚአብሔር መጽናናቱን ያድላችሁ። እግዚአብሔር እናቶቻችሁን በገነት ያኑርላችሁ። እናት የሆናችሁት በሙሉ መልካም እናቶች ቀን። አመሰግናለሁ። ወዳችኋለሁኝ። አመት ያደርሰን። ቴንክ ዩ። ባይ ባይ።